ሚኒ ፒዛ አሰራር ነው ማሳያችሁ። ውድ ተመልካቾቼ እንደምን አላችሁ? ነው ያለው። አልሐምዱሊላህ እናንተም በያላችሁበት ሰላማችሁ ይብዛ። ቆንጆ ሚኒ ፒዛ ከሊጥ አቦካኩ እስከ አስተጋገሩ አሳያችኋለሁ። ይሄ ግማሽ ኩባያ ውሃ ነው የተጠቀምኩበት። ኩባያ 300 ሚሊ የሚይዝ ነው። ፈሳሽ ወተት ካላችሁ ግማሽ ኩባያ ፈሳሽ ወተት ትጠቀማላችሁ። ከሌላችሁ ደግሞ ግማሽ ኩባያ ውሃና አንድ ማንኪያ ወተት እንጠቀማለን ማለት ነው። በመቀጠል አንድ ማንኪያ ቴብል ስፑን የሚባለው በምግብ ማንኪያ አንድ ከግማሽ ስኳርና አንድ ማንኪያ እርሾ እንጠቀማለን። ውሃ፣ የዱቄት ወተት፣ እርሾና ስኳር ነው ያረኩት። ፈሳሽ ወተት ካላችሁ የዱቄት ወተት መጠቀም አይጠበቅባችሁ። ትልቁ ማንኪያ ከመጠን በላይ ትልቁ ሆነ በጣም አትሙሉት። እርሾ እንዳይልባችሁ እንዳይሸት ማለት ነው። እርሾ ፈጣይሩ። ከዛም በኋላ ከበጠበጥ ነው በኋላ ለ5-10 ደቂቃ ተወት ስናረገው ከርነል ኩፍ የማለት ባህሪ ያለው እስከዛ ፍርኖ ዱቄት እንሰፍራለን። እዚህ ጋር እንዲህ ስሰፍር ስታዩ እናንተም ተዳፍራችሁ በተለይ ለመጀመሪያ ጊዜ ከሆነ ፈጣይር የምትጋግሩት ጥቅጥቅ አርጋችሁ እንዳሰፍሩት። ምክንያቱም የውሃው መጠን የፈሳሹ ካልተመጣጠነ አንዴ ውሃ አንዴ ዱቄት ሲጨምሩ ሊጡ ከእርሾ ቁጥጥር ውጪ ስለሚሆን ማለት ነው። ስለዚህ ስሰፍሩ በጥንቃቄ ስፈሩ። 3 ኩባያ ነው የተጠቀምኩት። ኩባያው ተመሳሳይ ነው። በትንሿ ማንኪያ ደግሞ በትንሿ የሻይ ማንኪያ በምትባለው በቪዲዮ በምታዩት ማለት ነው አንድ ማንኪያ ቤኪንግ ፓውደር ወይንም በአረብኛ ቤኪንግ ፓውደር ፍርኖ ዱቄቱ ላይ እናደርጋለን። ትንሽ ጨው እናደርግና ቤኪንግ ፓውደሩን ፍርኖ ዱቄቱንና ጨውን አንድ ላይ እናደባልቃለን። እዚህ ጋር ለማውካት የተጠቀምኩት ሌላው ፈሳሽ ነገር እርጎና ዘይት ነው። እርጎን ቅዝቃዜው እንዲለቅ ከፍሪጅ ቀደም ብላችሁ በማውጣት ግማሽ ኩባያ እርጎ ተጠቀሙ። አሊያም እንዳጋጣሚ ሆኖ ወዲያው መጠቀም ካለባችሁ እርጎን ለተወሰነ ሰከንድ በማይክሮዌቭ ሞቅ አድርጉት። ታዲያ እንዳታፈሉት፣ ሞቅ ብቻ ቅዝቃዜው እንዲለቅ። አያችሁት? ግማሽ ኩባያ እርጎ፣ ግማሽ ኩባያ ዘይት ታረጋላችሁ። ለ3 ኩባያ ፍርኖ ዱቄት የተጠቀምነው ፈሳሾች በቂ ናቸው። ዱቄቱን በስነ ስርዓት ከሰፈራችሁ ሁሉም ነገር አሪፍ ይሆናል። አያችሁት? የተጠቀምኩት እርጎ ይሄ ነው። በአረብኛ ሮብ ይባላል። እርሾ ኩፍ ብሎልናል። ፍርኖ ዱቄቱ ላይ ዘይትና እርጎ አድርገናል። አሁን የበጠበጥነውን እርሾ ኩፍ እያላያችሁት ይሰራል ማለት ነው። ስኳር ያደረግነው እርሾን ኩፍ እንዲያደርግልን ነው። አሁን በደንብ ሽት አድርገን እናቦከዋለን። ፍርኖ ዱቄት መታሸት ይፈልጋል። በኤሌክትሪክ በሚሰራ ማውኪያ መጠቀም ትችላላችሁ፣ አሊያም በእጃችሁ ማውካት ትችላላችሁ። ዋናው ነገር እሽት አድርጋችሁ ማውካታችሁ ነው። እዚህ ጋር እኔ አለቅልቄ የጨመርኩትኝ ለምን ይመስላችኋል? በመጀመሪያ ግማሽ ኩባያ ውሃ ስጠቀም አይታችሁ ከሆነ ኩባያው ከስር ሾጠጥ ያለ ስለነበረ ግማሽ ይሆን እንጂ ከግማሽ ያነሰ ነበረ። እርጎ ራሱ ግማሽ ኩባያ ባለመሆኑ ፈሳሽ ነገር አነሰው። ከዛ ጠብ ጠብ እያረኩ ነው ያቦካሁት። ሊጥ በምታቦኩበት ሰዓት ከቀጠነ እጃችሁ ላይ ይጣበቃል። ካልቀጠነ ድርቅ ካለ ያስታውቃል። ሊጥ መቅጠንም እዚህ ጋር ማለት ነው። በዚህኛው ምግብ አሰራር ሊጡ መቅጠንም መጠንከርም የለበትም። ቆንጆ ሶፍት የሆነ ምርጥ ፈጣይር ፒዛ እንድትሰሩ ማለት ነው። ሚኒ ፒዛ ነው የሰራሁት። ልስልስ ያለ ቆንጆ ሊጥ ነው። በደንብ እንዲ ፕላስቲኩን ውጥር አድርጋችሁ አየር እንዳይገባ አድርጋችሁ ሸፍናችሁ ካስቀመጣችሁት ኩፍ ይልላችኋል። በደንብ ምንም አይከፈትም። ላስቲኩን ጥሎ አይከፈትም፣ ንፋስ አይገባውም። በደንብ ኩፍ ካለላችሁ በኋላ 1 ሰዓት የሚፍጭ 1 ተኩል የሚፍጭ እንደ ቅዝቃዜው እንደ ኩሽናችሁ። በጋ ቢሆንም እኛ ኩሽና ቅዝቃዛ ስለሆነ ከ1 ሰዓት በላይ ነው የፈጀው ኩፍ ለማለት። መዳመጫዬ ፕላስቲኩ ትንሽ ስለሆነ ነው 2 ቦታ ሊጡን የቆረጥኩት። ሰፊ መዳመጫ ካላችሁ ለምሳሌ ሴራሚኩን በቀጥታ የኩሽናውን የምትጠቀሙ ከሆነ ሙሉን አንዴ መዳመጥ ትችላላችሁ። ስራ ያቀልላችኋል። ከዚህ በፊት የፒዛ ሶስ አሰራር ያሳየው ቪዲዮ አለ፣ ኮመንት ስራ አስቀምጥላችኋለሁ። እነዚህን ግብአቶችና መስሪያዎች ተጠቅሜ ነው ከላይ ፒዛው ላይ ያረኩት። ፒዛው ላይ ምን እናደርግ የሚለው በእርግጥ የእናንተም እውቀት ተጨምሮበት የምትፈልጉትን ከላይ ማድረግ ትችላላችሁ። እኔ በቀላሉ የተጠቀምኩትን አሳያችኋለሁኝ። ዱቄት አታብዙ። በቪዲዮ መሰረት በስሱ ከስር እናረጋለን። እንጨቱን እንዳመጥበትን በስሱ እንቀበዋለን። ልክ በቪዲዮ እኔ እንደማረገው። ለምን ፍርኖ ዱቄት ሲበዛ ሊጡን ያደርቅባችኋል። ኦቨን ውስጥም ሲገባ ያ የዱቄቱ ከማረር ውጪ የሚጠቅመው ምንም ነገር የለም። ከዳመጥም በኋላ ስንዳመጥ በጣም አታሳሱት፣ በጣምም አታወፍሩት። በጣም ሲሳሳ ቂጣ ይሆንባችኋል። በጣያችሁት ልክ እንደዚህ ማለት ነው። በጣምም ደግሞ ሲወፍር ሰሙን ይሆናል፣ የሆነ ክብልል ያለ ይሆንብናል። ከዳመጥን በኋላ በምንፈልገው መጠን መቆራረጫ ከቆራረጥን በብርጭቆም ሊሆን ይችላል። ይሄ ነው እንግዲህ የጎኑ ስፋት። በብርጭቆም በማንኛውም ኩባያ መቆራረጥ ትችላላችሁ። ከዛ ሌላውን እስከምን ቆራረጥ
ምን እናደርጋለን? እንሸፍነዋለን በላስቲክ ሊጥ። መድረቅ የለበትም ከላይ ፊቱ ማለት ነው። በተመሳሳይ ልክ እንዳሳየዋችሁ እንደቀደሙ እንዳመጣለን ጎንና ጎኑ ላይ ያለው እንዲምናነሳውን በእጃችን መልሰን በማውካት ሸፍነን ካስቀመጥ ነው መልሰን ልክ እንደ መጀመሪያው ሁላ እንደዚህ ቆራርጠን የምናዘጋጀው ነው እንጂ የሚጣል ነገር እዚህ ጋር የለም። በደንብ እንዳስረዳችሁ ተስፋ አረጋለሁ። እስከ መጨረሻው ለማስረዳት እሞክራለሁ። ቪዲዮን ላይክ ማድረግ አትርሱ። በምንጋገርበት ሰዓት ላይ ወረቀት ዝብተ የሚባለው ነጩን ወረቀት የምታዩት ቤኪንግ ፔፐር ነው፣ ለመጋገሪያነት የምንጠቀምበት ነው። ሊጡን ካደረግን በኋላ በዚሁ መሀል ላይ ኦቭኑን ከስር እንለኩሳለን። እንደ ኦቭናችሁ የሙቀት መጠን ቢወሰንም እኔ በ160 ነው ያረኩት። ምናልባት የኦቭናችሁ ደካማ ከሆነ በ180 አርጉት። ኖርማል ነው 180። ከዛ በላይ ማርጋችሁ በኋላ ላይ መቀነስ ትችላላችሁ። ነገር ግን የምትጋግሩበትም ሳህን ስለሚወስን እኔ በ160 አደረኩት። በደንብ ሲግል ከ15 እስከ 20 ደቂቃ ሊሆን ይችላል ይጋል ኦቭኑ። ከስር ብቻ ለኩሱት። እስከዛ እናንተ ሶሱን ታረጋላችሁ። ጆብን ሞዘሬላው ቀዝቃዛ መሆን የለበትም። ቀደም ብላችሁ አውጡትና ሊጡ ኩፍ እስኪል ቅዝቃዜውን ይለቅላችኋል። ምክንያቱም እኔ ጆብን ሞዘሬላ ኦቨን ውስጥ ጆብን ሞዘሬላ ፍሬዘር ወይም በረዶ ቤት ስለማስቀምጥ ኦቨኑ ከስር ነው የተለኮሰው። በደንብ ግሏል። ሳህኑ ስስ ስለሆነ የራሱ ኦቨኑ ስለሆነ ወደ ስር ዝቅ አላረግም፣ ወደ ላይ ከፍ አድርጓለሁ። የኛ ኦቨን ስፒዱ በጣም ሀይ ነው። በ160 ወሮ ራሱ በ180 እንደ ሌላኛው ኦቨን ኖርማል እንደሚለኮሰው ነው የሚሆነው። ከዛን ምን አረኩኝ? በሹካ ወጋ ወጋ ካረኩ በኋላ ሊጡ ላይ የቢዛውን ሶስ፣ ከዛ ጆብን፣ ከዛ ቃሪያ፣ የፈረንጅ ቃሪያ እና ዘይቱን አረንጓዴውና ጥቁሩን የተከተፈ የተዘጋጀ ነበረኝ ያደረኩበት። ይሄ ነው ከላይ ያደረግነው ቢዛው ላይ ማለት ነው። የቀረውን ሊጥ ደግሞ አድበልብዬ ያስቀመጥነውን የተራረፈን ሊጥ በዚህ መልኩ ደጋግመን በመስራት መጠቀም እንችላለን ማለት ነው። በስተመጨረሻ መጨረሻ ላይ ያለችው ለራሳችሁ ጋግሯት ማለቴ ያው በቃ እሱን አስሬ ስትቆራርጡ ምን ስትሉ ስለማትገኙ ማለት ነው። ይህ 3 ኩባያ ብዙ ቢዛ ይሰራላችኋል። ይህ ለመጨረሻ ጊዜ የቆረጥኩት ነው። ያቺ በየቀረችውን ትንሿን ትልቅ አድርጌ አንዴጋገርኳትኝ። ሊጥ ሁሌ መሸፈን አለበት። አንዱን አስተካክላችሁ አንዱን እስከምከቱ ኦቨን ውስጥ በጨርቅ ሸፍኑ እንዳይደርቅባችሁ። እስክዳምጡ ያለውን ደግሞ በላስቲክ ሸፍኑ እንዳይደርቅባችሁ። ይሄ ሲጋገር በሹካ ወጋ ወጋ ማድረጋችሁን አትርሱ። ወጋ ወጋ ስታደርጉት ግን ከስር ሊጡ እስከ መጨረሻ ሄዳችሁ ሳይሆን ከላይ። ለምንድን ነው የሚጠቅመው? አየር እንዳይሞላና በአንዱ በኩል ኩፍ ያለ ቡፍ ያለ አንዱ በኩል ደግሞ እዛው ልምጠጥ ያለ እንዳይሆንባችሁ ያግዛችኋል። ቢዛው ፊቱ ላይ ከላይ የተስተካከለ ቅርጽ እንዲኖረው ያግዛችኋል። ጥያቄ አስተያየት ካላችሁ የዘለልኩት ያላስረዳችሁ ካለ ኮመንት ስር ጻፉልኝ። ይህንንማ ለሌላም ፈጣይር የምትጋግሩበት ቀላል የሊጥ አሰራርና የቢዛ ሶስ አሰራር ኮመንት ስር ሊንክ አስቀምጥላችኋለሁ። በሰማያዊ ከጽሁፍ አጠገብ ያለውን በጣታችሁ ስትጫኑ ቪዲዮ ስለሆነ ይከፍትላችኋል። ሰላም አለይኩም።